ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። ያላችሁበት ሰላማችሁ ይብዛ። ሰሞኑን ትንሽ ጠፍቻለሁ። ያው እንግዲህ አረብ ሀገር ስንኖር ከባድ ነው። ሲመቸን ነው የምንሰራው ማዳም ቤት። ዩቲዩብ ደግሞ ቸላ ስንለው አይወድም። በጣም ነው እንክብካቤ የሚፈልገው። የእውነት ነው የምላችሁና ለዛ ነው የጠፋሁት ማለት ነው። ቤተሰብ ላይክ ሸር እያደረጋችሁ አበረታቱኝ። እንግዲህ በቅርቡ ሀገሬን እገባለሁ ብዬ አስባለሁ። ያኔ በደንብ በሰፊው ወደ እናንተ ለመምጣት ዝግጁ ነኝ። ቤተሰቦቼ ማንኛውንም ነገር የምናደርገው ደስተኛ ስንሆን ነው። ይሄ እውነት በጣም ከፋኝ። ዱባይ ላይ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ማለት ብቻችሁን ስራ አትሰሩም፣ ከሰው ጋር ሆናችሁ ነው የምትሰሩ። ያው እነሱ ቀበጦች ስለሆኑ አንድ ሰው ሁለት ሰው የሚችላቸው አይነቶች አይደሉም እና ያው አንድ ቤት ሁለት ሰራተኛ ሶስት ሰራተኛ ሆነን ነው የምንሰራው እና እኔ እንጃ በጣም ከባድ ነው። ከአረቦቹ ይልቅ ራስ በራሳችን የምንናቆረው ነገር የእውነት ነው የምላችሁ በጣም ከባድ ነው። እንደ አበሻ ቀናተኛ የለም። የእውነት እኔ አሁን እዚህ ቤት እኔ ትንሽ ቆይቻለሁ ካለችው ሰራተኛ እና ትንሽ ጸባያቸውም አስቸጋሪ ስለሆነ ብዙ ጊዜ ሰራተኛ አይቀመጥም፣ ይሄዳሉ ይመጣሉ፣ ነጮች ምናምን ነገር ነበሩና እኔ በእግዚአብሔር በቸርነቱ ብቻ ነው የቆየሁትና ትንሽ ከባድ ነው እና ነጮችም ይሄዳሉ አበሾችም ይመጣሉ ምናምና ብዙ አይነት ልጆችን አይቻለሁ። ግን እኔን ስለጠሩኝ ብቻ የምበልጣቸው ነው የሚመስላቸው። በቃ እኔ ስለተጠራው የሚጠራው እኮ ለስራ ነው ወይም ሊያደርጉልኝ ምናምን ነገር አይደለምና ለስራ ለምጠራው እኔን የወደዱኝ በቃ ይመስላቸው የተለየ ነገር የሚያደርጉልኝ የወደዱኝ ነገር ነው የሚመስላቸው። የእውነት ነው የምላችሁና በቃ እኔን ጠምደው የሚይዙት ነገር እኔን ለመጣል የሚያደርጉት ጥረት እግዚአብሔርን ነው የምላችሁና በጣም ከባድ ነው። እንዴት ብዬ ላስረዳችሁ? ሰው ሀገር ስንመጣ በቃ የምንበላው መቼም አጥተን አይደለም። የእውነት ለመናገር ያው የምንፈልገውን ነገር ላናገኝ እንችላለን። ግን ያው መቼም ተርበን ተጠምተን አለ የምንመጣው። በቃ የተሻለ ነገር ለነገ በማሰብ ነው የምንመጣውና ያው ብር ፈልጋ አስገድዶ ነው ህይወት የምንመጣው። መቼም የተመቻቸ ነገር ቢኖረን መውጣት አንፈልግም። አንደኛ ሰው ሀገር ስለሆን ከሃይማኖት እንርቃለን። በቃ እኔ በራሴ የእውነት እግዚአብሔርን የካድኩት ነው የሚመስለኝ። በጾም ሰዓት አይመችም ለመጾም ለመጸለይ ብቻ አረብ ሀገር ስንሆኑ ሰላም የለም። ምንም ያክል ጥሩ ሰው ቢሆንላችሁ ውስጣችሁ ብቻ የሆነ ነገር ይኖራልና በጣም ከበደኝ። በቃ የእውነት ነው የምላችሁና ይከፋል። እንዴት ብዬ ላስረዳችሁ? ስራ እኔ ላይ ጫና ያደርጋሉ፣ መስራት አይፈልጉም። እንግዲህ ዱባይ ላይ እንደምታውቁት ቤቱ ትልልቅ ቤት ነው። ራሳችን ተረዳርተን ተስፋስበን ማለት ተረዳርተን ካልሰራን አረቦቹ እንዴት እንስራ አያውቁም። እኛ ጋር ደግሞ በብዛት የስራ ክፍፍል የለም እና በቃ መስራት አይፈልጉም። እኔን ለመጉዳት ስራ አይሰሩም። ብቻ እንዴት ብዬ ልንገራችሁ? የእውነት በቃ በጣም አዘንኩ። በቃ ሰው በጣም አዘንኩ። እንዴት ብዬ ልንገራችሁ? ሰው እኔን ለመጉዳት የሚያደርጉት ነገር በጣም ነው የከበደ ማለት ነው። እውነት ነው የምላችሁና ለምን እንደዚህ እንሆናለን? ለምንድን ነው ቀን የማንሆነው? ለምንድን ነው ተንኮል በውስጣችን ልግምተኛ የምናደርገው? የእውነት ነው የምላችሁ። እኔ እንደነገርኳችሁ እዚህ ቤት በቃ ጉልበቴን ሳልቆጥብ የእውነት ነው ማለት ሳልቆጥብ ስራዬን በስነ ስርዓት አንድም ቀን ሳልቀየር ነው እዚህ ቤት የደረስኩትና አሁን አሮይት ቤት ነው። በጣም ስኳር አለባት ሴትዮዋ። በጣም ነው የምትሳደበው። በጣም አንዳንዴ ትዕግስት አጥቼ ራሱ በጣም የምናገርበት ጊዜ አለኝ፣ የምመልስበት ጊዜ አለኝና እንደዛ ማለት እንደሌለብኝ አውቃለሁ። ግን አንዳንድ ጊዜ ደግሞ በጣም ትዕግስት ትጨርሳላችሁ ሲሰድባችሁ ከድጋም ከሙቀቱ ጋር ምናምና የሚያልፉኝ አጋጣሚ ራሱ አለ። ምክንያቱም ስራዬን ስለሚወዱት እንዴት እንደምሰራ በቃ አስቤ እንደምሰራ ቤቱን እንዴት ቀጥ አድርጌ እንደሚይዘው ስለሚያውቁ ራሴ ማጥፍቼ መልስም ሰጥቻችሁ ዝም የሚሉት አጋጣሚ አለ። የእውነት ነው የምላችሁና አረቦች ደግሞ እናንተ ራሳችሁን ካላከበራችሁ አያስቡም። በቃ እሽሽ የምትሏቸው ከሆነ ቅን የምትሆኑ ከሆነ እናንተን አያዝኑላችሁም። በቃ ይጫናሉ፣ ጫና ራሱ ያደርጋሉ ማለት ነው። እንደዚህ ኃይለኛ የሆነ ኩስትር ስትሉ ነው የሚፈልጉት እና እኔ ደግሞ እንደዚህ አይነት ባህሪ በተፈጥሮ የለብኝም።
በቃ የሆነ ነገር አሁን ሌሎቹ የሆነ ነገር ስሩ ከተባለ የለም እቃ ምናምን ይላሉ። እኔ ደግሞ በቃ መዋሸት አልችልም። በቃ ጭራሽ የማይመጣልኝ ነገር ነውና በጣም ነው ራሴን የጎዳሁት። ሰው በዜጋው ላይ እንደዚህ ምቀኝነት፣ የእውነት ነው የምላቸው ምቀኝነት። አሁን ከኔ ጋር አብራኝ የምትሰራ ያለችዋ ልጅ ካሁን በፊት እዚህ ቤት ሰርታ ከ3 አመት በኋላ ነው እንደገና ተመልሳ የመጣችው ኢትዮጵያ ገብታ ማለት ነውና በቃ እኔ ያስቀመጥኩትን እቃ አንስታ ሌላ ቦታ ታረግብኛለች። ከዛ በኋላ እሱን መፈለግ አለ። በቃ በጣም ብዙ ነገሮች በቃ እሷ በሌላ መንገድ ነው መስራት የምትፈልገው፣ እኔ ደግሞ በነበረበት መንገድ ነው መስራት የምፈልገው። ብቻ የተለያየ ነገር አለ። በቃ እሷ አለቀመውን ነው የምትፈልገው። እኔን እዚህ ቤት ለማስወጣት የማታደርገው ጥረት የለምና እንደውም እሷ 1500 ብር ነው የሚከፈላት፣ እኔ 1200 ብር ነው የሚከፈለኝና አልበልጣትም። እሷ ነች እንጂ የምትበልጠኝ ግን በቃ እኔን ለመጉዳት በቃ የእውነት ነው የምላቸው እኔን ለመጉዳት የማያረጉት ነገር የለም። በቃ ስራው እኔ ጋር አስበው ካልሰሩ ከዛ ሰዎቹ እኔ ነው የሚጠሩት። በቃ በጣም ከባድ ነውና አንዳንድ ጊዜ በጣም ነው የሚከፋኝ። በቃ ተወዋለሁ። ዩቱብ መስራት ፈልጌ ቪዲዮ መስራት ፈልጌ ሰው ጋር ስልክ ማውራት ፈልጌ የእውነት ነው የምላችሁ ተወዋለሁ። በቃ ይከፋኛል። የእውነት ጥሩ ቃል አልናገርም ምናምን ነገር ብዬ ነው የማስበው ማለት ነውና ለምንድን ነው ቅን የማልሆነው? የእውነት ለምንድን ነው ቅን የማልሆነው? እና ብቻ አላቅም። ሁላችንም ብንሰራ አሁን ኢትዮጵያ ካለው አለመረጋጋት የሀገራችን ሁኔታ የኑሮ ውድነት እንለወጣለን ብንሰራ ማለት ነው። ግን ይህን ያክል ምቀኝነት ሰውን ለመጣል የምናደርገው ነገር ከብዙ ነገር ጀምሮ ራስ ወዳድ ለምንድን ነው የምንሆነው? የእውነት ለምንድን ነው ራስ ወዳድ የምንሆነው? እነሱ መስራት አይፈልጉም፣ መርከም አይፈልጉም። ጉልበታችን ሳንቆጥብ ሰርተን ብራችን ቢባርክልን ምን ችግር አለው? የእውነት ነው የምላችሁና ብዙዎቻችን እዛ ለመውጣት ብዙ ዋጋ ከፍለን የምንወጣው ከሜዲካል ጨምሮ ትምህርት ከመማር ጨምሮ ብዙ ወጪ አውጥተን ነው የምንመጣውና ስንመጣ ለምንድን ነው እዚህ ሌላ የምንሆነው? ስራችን በቅንነት ማንሰራ ምን ችግር አለው? የእውነት ለራሳችን ነው ጥሩ መሆን፣ ለራሳችን ነው ክፉ መሆን። እያንዳንዱ ነገር ትመዘገባለች እና ለምንድን ነው እንደዚህ በሰው ሀገር የእውነት ነው የምላችሁና ብቻ እኔ ችግር የለብኝም። ስደትንም ስለማቀው ብቸኝነትን ስለማቀው ምንም ችግር የለም። ግን ብዙ ልጆች አሉ እንደዚህ በተለይ አዲስ የሚመጡት በቃ በሰራተኛ በጣም የሚበደሉ ምግብ ሳይቀር የሚጎዷቸው ራሳቸው በልተው በቃ እንዴት ብዬ ላስረዳቸው? እውነት ለምንድን ነው እንደዚህ? ምን ችግር ቢኖርብን ራሱ ራሳችን ፍቅር ካለን የማንፈተው መንገድ የለም። ለምንድን ነው የምንቀያየረው? ልክ እንደ አረቦች እና የእውነት ነው የምላችሁ መናገር፣ መልስ መስጠት፣ ተነጋግረን እንደዚህ ተጨቃጭቀን ችግሩ መፍታት በጣም ቀላል ነገር ነው። ግን እንደዚህ በግልምጫ ሲሆን ፊት መቀያየር፣ ፊትን ማዞር ሲኖር በጣም ነው ህመም የሆነባችሁ። በቃ ትካፋላችሁ። የእውነት ነው የምላችሁ እኔ ቪዲዮ ስሰራ በጣም ባየሄደኝ እያነቀ ነው የምሰራና በፊት ምንም አይመስለኝም ነበር ግን የሆነ ሰዓት ላይ ደግሞ በቃ ተደጋጋሚ ሲሆንባችሁ በጣም ትጎዳላችሁ። የእውነት ነው የምላችሁና በአንዴ በሁለቴ ምናምን ብቻ አይደለም ይህንን ቪዲዮ ለመስራት የተገደድኩትና ቅን እንሆን። አሁን ሌሎች ዜጎች ያው ወሬ ያወራሉ እንጂ ምናምን ያን ያክል እኛ ላይ ትኩረት ምናምን ነገር አያደርጉም። ግን አበሻ ለበሻ የበለጠ ምቀኝነት አለብን። ይህን ነገር መልካም ብናደርገው በጥሩ መንገድ ብናረገው ብንለወጥ ለእኔ ደሞዝ ቢጨመርልኝ ምን ችግር አለ? የእውነት ነው የምላችሁና አሁን እኔ 1200 ብር ነበር የሚከፈለኝ አሁን 1100 ብር ሆነኝና 100 ብር ተጨመረ። የእሷ 1500 ብር ነው የኔ 1300 ብር ሆነና 100 ብር ስለተጨመረልኝ በቃ ዝግት ማናገር የለ ምን የለ ማኩረፍ የለ ድሮ መቀላለድ የለ ምንም ነገር የለምና ለምን እኔ እሷን እንጀራ ልበለው ከሷ ደሞዝ ለኔ ተቀንሶ ለኔ አልተሰጠኝ? ምን ችግር አለ? ለምንድን ነው የምንመቃቀኘው? ይሄን ያክል የእውነት ነው የምላችሁና ጭራሽ እናንተ እንድታገኙ አይፈልጉም ጭራሽ ማለት ነውና ከእንደዚህ አይነት ነገር ውስጥ ያላችሁ ልጆች እግዚአብሔር ትዕግስቱን ይስጣችሁ። የማያልፍ ነገር የለም። መገፋትን የመሰለ ነገር የለም። እውነት ውስጣችሁ ቢከፋም ግን ከዚህ ነገር ውስጥ ስትወጡ በጣም ደስተኛ እንደምትሆኑበት ነው እርግጠኛው የምነግራችሁ። ግን የሚጎዳችሁ ሰው ግን ሁሌ እየተጸጸተ ሰላም ሳይኖረው የሚኖረውና ውድ ቤተሰቦቼ
በዛ ምክንያት ነው አንዳንዴ የጠፋሁት። በቀጣይ ደግሞ በሌላ ቪዲዮ ውስጥ ከምንገናኝ ድረስ ላይክ ሸር አድርጉልኝ፣ ቪዲዮውን አበረታቱኝ። በቀጣይ እመጣለሁ። ቻው